የተሰበሩበት ቦታ ላይ ነው ቆመው የሚራመዱት። And after showing comparisons of all the things that have changed over the past century, except for school, he is now about to reveal the hard truth. አንዳንዴ እመክራለሁ ብዙ ሰዎች በጣም የሚለፉት ግን ብዙ የማያገኙት ለዛ ነው። አቤት ቢዲያር አቤት ሰላም ጤና ይስጥልን። እንዴት አላችሁልን? ተመልካች ኢትዮጵያውያን በሙሉ በያላችሁበት አቤት ትዝብቶቻችን ነው ጀምረዋል። አብራችሁን ቆዩ እንላችኋለን። ዘመነ ቴዎድሮስ፣ ገብርኤሉ ጌታቸው፣ እኔም ሳሙኤል በጋሻው አብረናችሁ ቆይታ እናደርጋለን። አይ እንዴት ናችሁ? ሰላም ናችሁ? ሳምንታችሁ አሪፍ ነበር? አብረን እንቆይ። ሰላም ነው። እንዴት ናችሁ? ዩቲዩብ ኮሜንቶችን አሁንም ያየን ነው። ጥሩ ነው፣ አሪፍ ነው። ሐሳብ ምናምን ስጡበት፣ እናመሰግናለን። እሺ ኦልራይት፣ የመጀመሪያው ቪዲዮአችን አንዳንዴ የጠፉበት ቦታ ላይ ነው ራስን የሚያገኙት። የተሰበሩበት ቦታ ላይ ነው ቆመው የሚራመዱት። ያለቀሱበት ቦታ ላይ ይሆናል የሚስቁት። ተስፋ የለም ያሉበት ቦታ ላይ ተስፋም ይታይ ይሆናል። ሞቻለሁ ያሉበት ቦታ ላይ ህይወት ሊዘራም ይችላል። መልኬን መልኩ ላይ ያየሁት፣ ቁንጅናዬን አንደበቱ ላይ ሰማሁት። የተሰጠኝን ተቀበልኩ፣ የተባለኩትንም አመንኩ። ማመን ያኖራላ፣ ማመን እድሜ ያስቀጥላላ፣ ማመን ያስጓጓላ። መጓጓት ደግሞ እንደ አዲስ ነው። ሰርክ እንደ አዲስ እንደ አበባ እንደምትፈካ እንደሚጎመጅ ልክ እንደሚያወጅ ዕጣን እንደዛ ነው። የሚያምርን የሚያስጎመጅን እሰይ አሁንም የሚያስብልን ህይወት ማን ይጣላል? ማንም። ነገር ግን የተሰጠኝ ቦታ ላይ ተወሰደብኝ፣ የተለገስኩበት ቦታ ላይ ተነጠቀብኝ። አለ የተባልኩት ቦታ ላይ አለመኖሩን አየሁ። ቆንጆ ተሻለ የተባልኩበት ቦታ ላይ ስጋዬ ሲረግፍም አየሁ። የሚያውደው የሚያምረው የሚያስጎመጀው አሁንም የሚያስብለው እንደሌለ እንዳልነበረ አየሁ። ማንን ነው ማምነው? ህይወትን ነው ማምነው? እኔን ነው ማምነው? ምድርን ነው ማምነው? አምላኬን ነው ማምነው? ያላየሁትን ጠላት ነው ማምነው? ወይስ እኔ ውስጥ ያለውን ጠላት ነው ማምነው? እንጃ። ሄድኩ ትናንትን ይመስል ሌላ አገኘሁ። ለካ አንዳንድ ነገር ከትናንት ጋር ይመሳሰላል። ለካ አንዳንድ ነገር ትናንትናውን ነው የሚደግሙ። ደገምኩት። ምን ተማርኩ? ትናንትናና ነገ አንድ ስለሆነ ነገዬ ትናንቴን ስለመሰለ እኔ ነኝ ወይ? እኔ ትናንቴን ነኝ ወይ? እኔ ተሰጥቶ የተነጠቀብኝን ሰው ነኝ ወይ? እኔ አለ ተብዬ አይ የለም የተባልኳት ልጅ ነኝ ወይ? አይ እኔ አዲስ ነኝ። እኔ ሰርክ አዲስ ነኝ። እኔ ሰርክ ማማር ነኝ። የወደኩበት ቦታ ላይ ተነሳሁ። የለም የተባልኩበት ቦታ ላይ መኖርን አየሁ። ሞተሻል የተባልኩበት ቦታ ላይ እንዳልዓዛር ብድግ አመንኳ። ማመን እድሜ ያስቀጥላል። ከዛስ ኖርኩ። መኖር ማን ይጠላል? መኖር ማን ይጠላል? መስጊያው አቀራረቡ እንትን ነገር ነው። ይጠይቃለው፣ ይመልሳል። በመሃል ደግሞ ያሉትን ነገሮች ስናይ ብዙ ጊዜ ማለት ዛሬ ያለንበት ሁኔታ እንደማይቀየር የምናስብ ሰዎች ቆም ብለን ማሰብ እንድንችል እድል ይሰጣል። ማለት የወደቀበት ቦታ ላይ ሰው ይነሳል፣ ለምልሞ ይነሳል። 5፣ 10፣ 20፣ 100 ፍሬ አፍርቶ ይነሳል እና እሱን በደንብ ያሳየችበት ነው። ብዙ ጊዜ እንደውም ተሾመ አየለ በዚህ አጋጣሚ ስሙን ባነሳው ስለማከብረው ስለምወደው ነውና አንድ የሬዲዮ ፕሮግራማችን ላይ ባላገሩ ተሾመ አየለና ምን አለ መሰለ፣ እያንዳንዱ ችግር የራሱን መፍትሄ ነው ይዞ የሚመጣው። ለአንድ ችግር መፍትሄ ስትፈልግ በዛው ችግሮችን እየፈታ ትሄዳለህ የሚል ነገር ተናገረኝና ሁሌ ማስበዋል። አሁን የወደክበት ቦታ ላይ ለምልመህ አብበህ ከፍ ብለህ መነሳትን የሚያሳይ ነገር ነው የተናገረችውና ጥሩ ተስፋም እንዲኖር
መውደቅ ደግሞ መውደቅ ብቻ እንዳልሆነ መነሳትም እንዳለው ማሳየት የሚችል ነው። አንዳንዴ ቪሺየስ ሰርክል እንሰራለን በላይፋችን ምንም ነገር ቋሚ የለም። ክብ ይሰራል። ትናንትናም አንድ ነው፣ ዛሬም ነገህንም ስታየው ደግሞ በቃ የትናንቱና የዛሬው ቅጥያ ነው የሚሆነው ብለህ ልታስብ ትችላለህ። እና እንደወሰድ ነው ፐርሴፕሽን ነው ብላ ነው ያነሳችውና ወድጄዋለሁ። ዋው ሌላ ጥሩ ነው ብዬ የማስበው ነገር ማንን ነው ማመን ያለብኝ የሚል ጥያቄ ጠይቃ ነበር እና ቆንጆ ነገር እሱ ነው። ሰዎች ብዙን ጊዜ ችግር ሲገጥማቸው ምናምን ከውጭ ያለውን ነገር በብዛት የምትሰማ ከሆነ የሚያበረታታ ላይሆን ይችላል። እንዳለ ከባቢ ነገር ይወስነዋል። አጠገብ ያሉ ሰዎች የሚያበረታቱ ከሆነ የምታያቸው ሰዎች ወደ መንገድ እንድትመለስ የሚረዳ አይነት ነገር ከሆነ ልክ ነው። ካልሆነ ግን ማንን ነው ማመን ያለብህ? ለምሳሌ የሆነ ችግር ሲገጥመህ ወይም ደግሞ ስትወድቅ ወይ ደግሞ መነሳት ሲያቅትህ የምታምነው ማንን ነው? ውስጥ ያለውን ነው የምታምነው? ፈጣሪ የለመን ወይ ማላየውን የሆነውን ጠላት የለመን ወይ? እንደዛ እያለች ታወራለች። እና ቆንጆ ነገር ራስን ማመን እንደሚያስፈልግ ነው። ጥሩ ነገር ማለት ያው በቃ ሁሉ ነገር አላፊ እንደሆነ ወይ የቀኑ ሰው እንደሚታደስ ዘር ከአዲስ እንደሆነ ማወቅ ከቻለ ሁሉም ሰው ቢያንስ ወድቆ አይቀርም ሌላው ነገር እንኳን እና እሱ ነው ጥሩ አሪፍ ብዬ የሰማሁት ነገር። እንትን ናሬቲቭ መሆኑ ቆንጆ ነው። እንትን ጽሁፋዊ ነገሩ እንደዛ ነገር ያቂ ድምጿም ያምራል። ከኋላም የተጠቀመችው ሳውንድ ትራክ ያስከር በጣም የሚመስጠውና የሆነ እንድትመሰጥ የሚያደርግ ነው። ከነ ድምጿ ከነምናው አንባቢም እንደሆነች ያሳብቅባታል። ቢያንስ በዚህ አይነት መልኩ አታቀርም። ሌሎች ቪዲዮቿንም አየሁ በነገራችን ላይ ገብቼ እና በጣም ጎበዝ ልጅ ናት እና እባክሽ በርቺልን እህታችን፣ አንቺንና መሰል ደግሞ እህቶችን ያብዛል። በነገራችን ላይ ንባብ ላይ ጥልቅ እይታ ላይ ምናምን በአብዛኛው ወንዱን ነው አይደል የምናየው። በተለይ ስነ ጽሁፋዊ ነገሮች ላይ አብዛኛው ያው ይጫነዋል ወንድ እንጂ አሉ በጣም ጀግና እህቶች አሉ። አሁን ቀደም በእነሱ ሪያክት እናደርጋለን። ሴቶችም መጽሐፍ ላይ የሚሰሩ አሉ። በጣም ውስናቸው ትንሽ ፎሎወር ነው ያላቸው፣ ግን ዴዲኬትድ ሆነው ከመጽሐፍ ያገኙትን ነገር መጥተው የሚሰጡ አሉ። ወይ ደግሞ የሆነችን ፓርት እንደ ተውኔት አድርገው ዲያሎጓ ምናምን የሚጫወቱ ልጆች አሉ። ደስ የሚሉ መጽሐፍ ላይ እየሰሩ ያሉ ልጆች አሉ። ወንዶችም ሴቶችም ካስፈለገ ሴቶች የገጾች ጥቆማችን ላይ እንግዲህ በደንብ ይሄ ይዳብርና እንዲበረታቱ ስለምንፈልግ ስራው ልክ የሙዚቃ ሪያክሽን እንደጀመር ነው ጥቆማም ደግሞ እንጀምራለን። እዛም ላይ የበለጠ እንዲታዩ የምንመክራቸውን እንግዲህ ደጋግመን እችን እህታችንን ብናመጣት ለምን እንደሆነ ከአሁኑ እንዲታወቅልን ብዙ ሰብስታንስ ያለው ነገር ስላላት ይህን አውቃታለሁ ብሎ እንደሚያስብ በምድር ላይ ምስኪን ሴት እግዚአብሔርን ሲጀምር ማለት ነው። እኔ እንደፈለኩት እንደ አይነታችሁ ነው አክት ማድረጉ። ፍቅረኛ ደውሎ ከሆነ ወይ ቤቢ how you doing, how is your day, you doing good, I miss you, this is how I talk። ድምጼ ይቀጥናል፣ እሽለጥለጣለሁ፣ ልፍጥጥ ብልጥጥ ነው ብሎ በቃ ይሆናል። ጀሞቼ ደግሞ ከሆኑ እዛ አዲስ አበባ ከሆነ ደግሞ ብራዘር ፒስ ነሽ አለሁልሽ ጠፋዋ ምንሽ የዛ ግቢ አዛርጉኝ በእናትሽ አሁንማ ከቻዛ ብያለሁ በቃ አንድ ላይ ልትተርታል። እንደዚህ ሊሆን ይችላል ማውራው። እኔ ራሱ ደስ ማሙል እንደዚህ ማውራለሁ ላለ እናቴ ደውላ ከሆነ ደግሞ እንዴት ነሽማ ደህና ዋልሽ? አዎ አሁን ራሱ እኮ ጥናት ላይ ሆኜ ነው የምደውልልሽ። ትምህርት ጥሩ ነው። ትልቅ ሰው ሲያወራኝ ከሆነ እንዴት ናችሁ? ደህና ናችሁ? አዎ ቤተሰብ ጥሩ ደህና ናቸው፣ ሁሉም ሰላም ነው። እህቴም ደህና ነች? አዎ አሉ። እሺ አመሰግናለሁ። በቃ አልጠፋም። እሺ አንዳንዴ እመክራለሁ። እኔ ምን አንዳንዴ ራሴን ስመክርም አገኘዋለሁ። ሰው ማለት ይመጣል፣ ይሄዳል፣ ይሰበራል። ህይወት ማለት ውጣ ውረዶች ውስጥ የተከበበች ደሾክ አበባ። እኔ ለራሴ ይገርመኛል። አሁን የቤት ልጅ ምስኪን ሆና ቺኮ አላትም። ገባችኋል? ግን ጀለሴ ከሆነች ደግሞ ቺኮ ፒስ ነሽ አላታል። የሆኑ ደግሞ እንግሊዝኛ የሚያወሩ ልጆች ካሉ ደግሞ ማለት what's up guys, how you doing? I'm fine, I'm doing great. What's up G? How you doing? I'm fine, yes sir. That's right. ላውራ እችላለሁ በቃ አላውቅምና እንደምታውቁኝ ባታስቡ መልካም ነው። ቢካዝ እኔ ራሴን ብዙ እንደማላውቀው ብነግራችሁ እኔን እየጠበቃችሁ ጀምራ። አይ ምን መሰለህ እኔን አታውቁኝም ብላ ነው የጀመረችው። እውነትም ሰውን ማወቅ በጣም ከባድ።
አንዳንዴ ራሱ ሰውየውም ራሱን አያውቅም። ነገሮቹ ልክ ሲከሰቱ ለዛ በሚሰጠው ግብረ መልስ ነው ማንነቱን የሚያውቀው። ፈሪ ይሁን፣ ደፋሪ ይሁን፣ አዛኝ ይሁን፣ ሩሩ ይሁን፣ ጨካኝ ይሁን ምናምን ልክ ደሞመንት ነገሯ ስትከሰት ነው የሚያውቀው። እንግዲህ በጭምብሉ ይባላል። አሁን በስነ ልቦናው ሰዎች ጭምብል አላቸው። ብዙ አይነት ጭምብል ይኖራል። ሂድን የሆነ አንተም አታውቀው ሌላውም ላያውቀው የሚችል ግን ደሞመንት ያ ነገር ሲከሰት በተከሰተበት ሰዓት በሚሰጠው ግብረ መልስ የሚታወቁ አሉ እና የፐርሶና ወይም ጭምብል ተብሎ እንግዲህ የሚተረጎም እንደዚህ አይነት አለ። ሰዎች በየሲቹዌሽኑ ራሳቸውን አዳፕት ያደርጋል። አሁን ከጓደኞቿ ጋር የምትቀርበውን አቀራረብ አነሳች። ለእናቷ ደግሞ ያለው ሌላ ደግሞ ቤተሰብ ፓርት ሆኖ ደግሞ እንዴት እንደምታወራ ምናምን ኖርማል ግን አይደል ጥሩ አይደለም ወይ ደግሞ ልክ አይደለም። ልክ ያለው ነገር አለው ማለት ሁላችንም ላይ ያለ ነገር ነው አይደል? አሁን አንተ የምታወራው ስለ ሮል ፕሌይንግ ነው ወይንም ሰዎች ሮል አላቸው በህይወታቸው ውስጥ ያላቸው ሮል ማለት ለምሳሌ ልጅ ስትሆን የልጅነት ድርሻ ነው ያለ። አባት ስትሆን ደግሞ ለልጅህ አንተ ያለህ ድርሻ ሌላ ነው። አባትህን ልክ እንደ ልጅ ሆነህ ነው የምታናግረው ማለት ስለማታውቀው ሳይሆን ብታቆም ራሱ አታቆም። አባትህ ጋር ሲሄድ ስታናግረው ያንተ ድርሻ የልጅነት ድርሻ ስለሆነ እናትንም ስታናግር እንደዛ ነው። ጓደኞችህ ጋር ደግሞ እኩያሞች ናችሁ። ስለዚህ አነጋገርህ ሊቀየር ይችላል። ግን አንተ አሁን እሱ ሮል ነው ማለት ሰዎች በህይወታቸው ውስጥ ያላቸው ሮል ነው። ይሄ ግን ፐርሶና ነው። ስለ ፐርሶናሊቲ ነው የምናወራው ማለት ስብዕና። ሰዎች ስብዕና አላቸው። በዛ ግን በዛ ሮል አክት ማድረግ ኢትስ ኦኬ። አዎ እንትን አይቀየርማ። ስብዕና ሳይሆን የሚቀየረው አነጋገርህ እና ብትናገርበት መንገድ የሚቀርብበት መንገድ ነው የሚለያየው። ኳስ ቤት ኳስ እያየ ጓደኞች ጋር የምታወራበት መንገድና መስሪያ ቤት የምታወራበት መንገድ ሲል ይለያል። ኢሜል ስትጽፍ እዛ ግብረ መልስ ነው አትልም። ኳስ ቤት መርሃ ግብር ያለበት ሁኔታ ነው ያለው። እንደዛ አትልም። ቀጣዩን መርሃ ግብር እናያለን አትልም። እንደዛ እሱ ያው እሱ ነው ተፈጥሯዊ ነው። እሱ ተፈጥሯዊ ነው። ግን ስብዕና ሲሆን ደግሞ ስብዕና ተለዋዋጭ ከሆነ የራሱ የሆነ ችግር አለ። በተለይ በስነ ልቦና አሁን አንድ ሰው አንድ ስብዕና ነው ያለው እንዲኖረውም ኤክስፔክት የሚደረገው። መልቲፕል ፐርሶናሊቲ ዲስኦርደር እኮ ማለት ይሄ ነው። ሰዎች የተለያየ ፐርሶናሊቲ ካላቸው ራሱ ልክ አይደለም ማለት ብዙ አንድ ቦታ ላይ ያላቸው አኳኋን አገላለጽ አነጋገርና ሌላ ቦታ ሲሄዱ ያላቸው ሙሉ ለሙሉ አኳኋን አነጋገር አገላለጾች የሚናገሩትም ሐሳቡም ሁሉ ነገሩ የሚለያይ ከሆነ አንድ መሆን ካልቻለ የተለያየ ሰው ነው ማለት ነው። የተለያየ ስብዕና ነው ያለው ማለት። ስለዚህ ስብዕና አይደለም የሚቀያየረው ዘይቤው ወይ ደግሞ የምትገልጽበት አኳኋን ሊቀያየር ይችላል። ሮልህ ድርሻ ሊቀያየር ይችላል። ግን ሁሉም ቦታ አንተ ነው ያለው። ቤትም ስትሆን አንተ ማትነዳቸው እንትኖች ፕሪንሲፕሎች እሱ ነው ደግሞ እዚህ የምታጭበረብር ሆነ ለምሳሌ እዛ ደግሞ መድረክ ላይ ካልሰበኩ የምትል ሰው ከሆንክ አይቴክ ያ ትልቅ ግጭት ነው። እሱ ነው እና ውስጥም ላይ ግጭት የሚፈጥረው አንዱ ይሄን ነው። የተለያየ ቦታ የተለያየ ነገር ለመሆን መሞከሩ ራሱ የራሱ ችግር ይፈጥራል። ጥሩነቱ ራሴንም አላውቀውም ስላለች እሷም አልፈርድባት። አይ ጥሩ ነው የቋጨችበት ስትነሳም ራሱ የምታቁኝ ይመስላችኋል። አንዳንዴ እኔም ራሴ እኔን አላውቀውም ብላ ነው አለች። በስመ አብ እንደዚህ ያለው ጥሩ እይታ ነው። ሺዝ ያንግ በእድሜ ልጅ ናት ምናምን እንዲህ አይነት እይታዎችን እያየች እንድትቀጥል ነው ምንፈል ገብቻ አይቼዋለሁኝ። እንግዲህ ብዙዎቹም ጋር እየገባን እንደምናየው ገብቻ አይቻለሁኝ። ያው በእድሜዋ የሚመጥኑ ግን ሰብስታንስ ያለው ነገር ለማስተላለፍ የምትሞክር ልጅ ናት። በርቺ። ድሮ ቲክቶክ ሲጀምር ዳንስ ምናምን ነበር አንዳለ ነው እንዴ ነው የጀመረ ሰሙ ምናምን አይ ቀርቶ ምናምን እኮ አይደለም አሁን እኔ የሆነ ትሬንድ ግን የቀረ ይመስለኛል። አይ እኔ እውነት ትክክለኛ እይታ ነው ገብሬ። መጀመሪያ አካባቢ የእውነት ነው የምልህ ዝም ብሎ የሆነ ዘፈን ከፍቶ ብቻ መወዘወዝ ነው ግን አይደለም ተቀይሮ ነው እንጂ አሁን ለምሳሌ አንተ ፕሪፈረንስ ሲቀየር አሁን ለምሳሌ የአንድ ህፃን አሁንም አሉ አሁን ሙዚቃ ከፍተው የሚደንሱ ሰዎች አሉ ነው ብትል ይቀራል ብለህ ነው አይቀርም ግን እያመዘነ ይሄዳል ነው። አሁን ቲክቶክ ላይ የምናውቃቸው ሰዎች የሆነ ጊዜ እኮ ዳንሰኞች ነበሩ።
ኦልሞስት አብዛኛው ሲጀምሩ እየደነሱ ነው የጀመሩት። እንደዚህ ይላል ምናምን እንደዚህ ላይ ያለው የጀመሩት እኮ ነው። አደጉ በሰሉ እንትኑ የሆነ ትሬንዱም የተቀየረ መስሎኝ ነው። እሱማ ነው። አይ አልተቀየረም እያልኩ ሳይሆን በጣም አስደንጋጭ የኛ ፕሪፈረንስ ግን ብዙ ነገር ያስቀርልሃል። ቲክቶክ ጆይን ሳለ እየተሸመቀቁ ነው ስገባ በጣም ኩልም እንደነበሩ የማውቃቸው ሰዎች ዘፈን ከፍተው ሲደንሱ የደረስኩት በወቅቱ እንግዲህ ያው ፌመስ የሚያስደርገው ቫይራል የሚወጣል ቪዲዮ ምናምን ምንድነው ለማለት የፈለኩት አሁን ሴቶችም ወንዶችም ሀሳባቸውን ተቃውመውም አልተቃውመው ሀሳብ ነው ይዘው በጣም ደስ ይላል ሀሳብ ወሬ ምናምን ነውና ጥሩም መጥፎም እንዳለ ሆኖ ግን ቢያንስ የሆነ አይነት ቶት ነው የሚመላለሰው እንጂ የድሮ አይነት እንትኖች ብዙም እያዩ አይደለም። ዞሮ በፊት ቲክቶኩን እንደው በቃ የልጆች መጫወቻ አይነት አድርገው ራሱ ፊታቸውን አዙሮ የነበሩ ሰዎችም አሁን ወደዚህ ፕላትፎርም እየመጣ አሁን ወደ ፕላትፎርም ብዙ ሰው ሳትወድ እየመጣ ነው ወደዚህ ሳይፈልገውም ግን ሰዎች እዚህ ስላሉ ግድ ሰውን ስለሚፈልግ መምጣት ምናምን ምርጫውን መቅረብ አለብህ መሄድ አለብህ ከጊዜው ጋር መሄድ ያስፈልጋል። ደግሞ ከመጥፎ ነገሮች ውስጥም ራስን ጥሩ አድርገህ አቅርበህ ምርጫውን ካልቀረብክ ሰው እንዴት ያገኛል? እሱን ነው የምልህ። ከማር ጊዜው አሁን ሰዎች ሁሉንም ሰው ባንዴ ማግኘት የምትችልበት ነገር እንደ ድሮ ቴሌቪዥን ላይ ምናምን ላይሆን ይችላል። አሁን ያለው ሌላው ነገር ስትሪሞች እኮ በቃ እንደዛ። ስለዚህ እነሱ ራሱ አንዳንድ ዩቲዩበር እየሆኑ እኮ ነው አይታል ሌላ ርዕስ ነው ግን የዩቲዩበር እየሆኑ ነው። ለምሳሌ ስም ባንጠራ ሴታፓቸውን ምናምን ለዩቲዩብ አመቻችተው እየሰሩ ያሉ አሉና እንዴት እንደገለበጠው ጊዜው እኮ እነሱም ግን በዳንስ እንዳይመጡ እንጂ ከዜሮ ከኋላ ወደ ኋላ ነው ከነበረው እንዳይሉ ካሰው አንዴ ቲቪ ተቋም ስታፉን በሙሉ ኦኬ ወደ ሌላ ቪዲዮ እንለፍ። ከጀመርን አንቻለን ወጥሰረቅ እንለፍ። ፓሪቶ ሩል ስለሚባል ፕሪንሲፕል እናወራለን። ብዙ ሰዎች በጣም የሚለፉት ግን ብዙ የማያገኙት ለዛ ነው። አንዳንድ ጊዜ እንደውም በጣም ስትለፉ መስሪያ ቤት ምናምን ሰዎች ዲስከሬጅ ያደርጓቸዋል ወይም በልፋችሁት ልክ አይደለም እንደውም የምትሸለሙት። እንደውም ይሄ አለቅላቂ ልወደድ ባይ ምናምን ብላችሁ ራሱ ልትሰደቡበት የምትችሉበት ሁኔታ ነው ያለው። እኔ ያንን ኮሚትመንት እንዳታረጉ ሊያደርግ የሚችል አይነት ሚስጥር ልነግራችሁ ነው። ፓሪቶ ሩል 20/80 ሩል ይባላል ወይም ደግሞ 70/30 ሩል ይባላል ወይም ደግሞ 90/10 ሩል ይባላል። ኤኒዌይስ ሀሳቡ ግን ምንድን ነው? በጣም ትንሽ የሚባለው ኢፈርት በጣም ትልቁን ነገር እንድታገኙ ያረጋል ነው። ከዛ በላይ የምታወጡት ኮሚትመንት ብዙ ጥቅም የለውም ነው። የግቢ ተማሪ እያለሁኝ ነው ይህንን ህግ ያወቁት። ባይዘወይ ብዙ ነገር እንዳደረግ ነው የረዳኝ። 2 ዲግሪ ባንዴ እንድማር በ3 ስልጠናዎችን ግቢ እያለሁኝ እንድወስድ በዛ ላይ ስራ እንድሰራ ነው ያገዘኝ ይሄ ሩል ይሄ ፕሪንሲፕል። ምን ማለት ነው? ያ ለምሳሌ ድሮ ሳያደርግ የነበረው አንድ ፈተና አላችሁ ከ50 ተዘጋጁ ቢባል አንድ ሳምንቱን ሙሉ ነው የምዘጋጀው ለዛ ፈተና። ከዛ ስንት ሊመጣ እንደሚችል ታውቃላችሁ? ከ50 45 46 47 48 49 እንደዚህ አንድ ሳምንት ሙሉ 7 ቀን ሙሉ ለአንድ ፈተና ቁጭ ስላስቡት በጣም ትልቅ ጊዜ ነው እዛ ጋር የሚወጣው። ትልቅም ኦቨር ኮሚትመንት ነው። በተቃራኒ ምን አረኩኝ? 6ቱን ቀን ትቼ አንዱን ቀን እንግዲህ 20% ይፈርት ማለት ነው ወይም 20% ወይ 25% ይፈርት እንደዛ ወጣሁኝ። የቀረውን 7% ለሌላ ለምፈልገው ነገር ተጠቀምኩት። እንደዛ ሲሆን ምን እንደተፈጠረ ታውቃላችሁ? ላገኛቸው የምችላቸው ውጤት በአንድ ቀን ንባብ ማለት ነው ከ50 41 42 43 44 እንደዚህ ውጤት 6 ቀን ማርክ ልዩነት የሚያመጣው የ6 እና የ7 የ8 የ9 ማርክ ልዩነት ከሆነ why would I waste my time on this? ገብታችኋል አይደል? ተውኩት። 6 ቀኑን ሌላ ነገር ለማድረግ ለምሳሌ በ6 ቀን ውስጥ አስቡት የሚገርም ትሬኒንግ መውሰድ እችላለሁ፣ ሰርቲፊኬት ማግኘት እችላለሁ፣ በዛ ደግሞ የተለየ ስራ እንኳን ልሰራበት እችላለሁ። በ3/5 በ3/6 በወጣ ከዛ ሌላ በጣም ብዙ የስራ ልምድ ብዙ የገንዘብ አማራጮች ሰርቲፊኬቶች ምናምን ይዤ በወጣ ተጠቀምኩኝ ማለት አይደል? እንደዛ ነው ማወቅ ያለባችሁ። ባይዘወይ ፎርስ ሰሩ ለስኮላርሺፕ ውጤቱን የማትፈልጉት ከሆነ ፎረን የሆነ ሰው ከሰራ ያስደነግጠኛል። ለምን የሚሰራው ሌላ ነገር የለውም ማለት እኮ ነው ይሄ ሰው። ገብቷችኋል አይደል? ስለ ፕሮዳክቲቪቲ ስልጠና እንድሰጣችሁ ፈልጉ ከሆነ ኦልሬዲ ቴሌግራም ላይ ተዘጋጅቷል። ፕሮዳክቲቪቲ ትሬኒንግ ብላችሁ ጻፉልኝ፣ ያስገባችኋለሁ። ብዙ ሰው እንዲያየው ሼር አድርጉልኝ፣ ቶሎ በሉ። እሺ
እንግዲህ የበለጠ ብዙ ነገሮችን ማንሳት ይቻላል፣ ግን ጠቅለል አድርገን ይሄ 20/80 10/90 እንደዚህ የምንላቸው ብዙ ጊዜያችንን ስፔንድ የምናደርግበት የምናጠፋበት ለህይወታችን ግን ምን ያህል ሚና ይጫወታል የሚለውን እንድንለይ ነው። በጣም ዝርዝር ውስጥ ሳንገባ አሁን እኔ ያለሁበት የህይወት መርህ ወይም እንግዲህ ዘዬ ለህይወቴ ምን ያህል ጠቃሚ ነው፣ ብዙ ኤፈርቴን ወስዶ ሌስ የሆነ ሪዛልት የሚያመጣ ነገር ከሆነ ወይም አነስተኛ የሆነ ውጤት የሚያመጣ ጉዳይ ከሆነ ትንሽ ሰዓቴን ኢንቨስት አድርጌ ብዙ ወደሚያመጡት ሊሄድ ይችላል፣ አስተካክል ይችላል የሚል ነው እንግዲህ የገባኝ ነገር። ሌላውና ትልቁ ነገር ግን እኔ መታየት አለበት የምለው ፎርም ዘጋውም ሰው ፎር መዝጋት እንትኑ ከሆነ ትክክል ነው። በ20% ጥረቱ ከሆነ ፎር የዘጋው ኢትስ ፋይን ችግር የለም። አይ ለፎራት ሂዱ የሚለው ነገር አሁን ለፎራት ሂዱ የምትለዋ ነገር ለምን መጣች መሰለህ? እንትኑ ጋር ራሱ አይገናኝም ባይዘው አይሄድም። አይ ነው ከዚህ ሐሳብ ጋር የሚገናኝም አይደለም ያነሳው ነገር ነው። እና ያ ሰውዬ ለምሳሌ ያጠናን ስታይሉ በተለያየ መንገድ ሆኖ ፎርን ለማውጣት ግን የሚያስኬድ መንገድ ይዞ የሚሄድ ሰው ፎር ሊዘጋ ይችላል። 3.3 ምናምን እንደዚህ አምጥቶ ከዛ በላይ ደግሞ ኤፈርት የሚያወጣም ሰው ስላለ ማለት ነውና በዛ መልክ ባይታይ ያው ለማለት የፈለገውን ገብቶናል። ሐሳቡ ግን በጠቅላላው ብዙ ጊዜያችንን የወሰደው ነገር ብዙ ውጤት ማምጣት አለበት ወደሚል ይሄ ፕራክቲካል ነው። እንትሩ ፕሪንሲፕሉ ያው ታወቀ ፕሪንሲፕል ነው። የቆየ ነው ባይዘው በጣም ረጅም ዓመት በጣም ብዙ መጽሐፍ አንብበንበታል። ተስተውሰው ፓሬቶ ፕሪንሲፕል የሚል መጽሐፍ አንብበናል። 2080 ፕሪንሲፕል ማን ነበር ሰውየው? ደራሱ ጠፋብኝ፣ ግን እንትኑ መጽሐፉን አስታውሳለሁ። የመጽሐፉ ይዛችን ነው የኮንሴፕቱማ ፓሬቶ ነው፣ ግን መጽሐፉን የጻፈው ያን ያነበብነው መጽሐፍ ፕሪንሲፕሉን የጻፈው ይሄ ነው ለመጠቆም ነው ለተመልካቾቻችን። ግን ጀስት 2080 ፕሪንሲፕል ብሎ ቢሉት አይደለም። ፒክቸሩን እናደርጋለን። ፒክቸሩን እናደርጋለን። በጣም ተጨባጭ ነው፣ ፕራክቲካል ነው። ደግሞ በህይወትም እናውቀዋለን። ለምሳሌ ላይ በዚህ መልኩ 2080 ብለን አናስቀምጠው የፓሬቶ ፕሪንሲፕል አንበለው እንጂ አንዳንድ ጊዜ ፕራዮሪታይዝ የምናደርገው ነገር እኮ አይደል? ይሄ ነገር ነው የተሻለ ጊዜ በሰጠው ውጤቱን ዲክቴት የሚያደርገው የምንለው ነገር ላይ እናተኩራለን ብዙ ጊዜ። ከዛ በኋላ የቀረውን በተረፈን ጊዜ በምናምን የምናደርግበት ኮንሴፕቱ ያ ነው። ትልቁንም ለውጥ ለስራ ለማስጀመርም ራሱ ያለህ ቅድመ ዝግጅት ብዙውን ጊዜ ቅድመ ዝግጅት በጣም ረጅም ሰዓት ከመውሰድ ይልቅ 70% ያክል የምትሰራውን ስራ ካወቀው ወይ ደግሞ የ70% ያክል መነሻ እውቀት ካለ ስራውን መጀመር ያስፈልጋል የሚባለው ሐሳብ ጋር ይገናኛል። ይሄ እንደ ሀገር ራሱ በጣም ይሄ ፕሪንሲፕል ቢባል ደስ ይለኛል። አንዳንድ ጊዜ አፕላይ ቢደረግ አንዳንድ ጊዜ 20/80 እንትኑ ላይ ነው ኢነርጂያችን እያለቀ ያለው ይመስለኛል። ኢምፖርታንቶቹ ነገሮች አይነቁ 20 ጥቅም የሚያመጣ ነገር 20 ጥቅም የሚያመጣ 80 ጉልበት የሚፈልግ ማለት ነውና እዛ ላይ ይመስለኛል እንደ ሀገር የምንባክ ነው። ቢሆን የማይነኩ ነገሮች አሉ። ቢነኩ ችግሮቻችንን በጣም የሚቀርፉ እንደሆነ የምናውቃቸው ብዙዎቻችን የምንስማማባቸው ነገሮች እንዳሉ ሆነው ብዙ ጊዜ ግን የማይጠቅሙ ነገሮች ላይ ብዙ ይፈርት የመንግስትን በጀት ምንም ብዙ ነገር ሚዲያውን ምንም ሲተራመስ ታያለ። ግን እንደ ሀገር ብዙውን ችግር ሊቀርፉልን የሚችሉ ወሳኝ ነገሮች መሰራት ያለባቸው ሁሉንም የሚያስማሙ ነገሮች ያሉ ይመስለኛልና እነዛን ይሄ ፕሪንሲፕል በቃ እንትን ቢሆን ደስ ይለኛል። ማለት ቢታሰብ ወይ በሁሉም በየተቋማቱ ቢታሰብ ምንድነው መቅደም ያለበት ነገር የትኛው ነው ትልቅ ኢምፓክትፉል የሆነ ነገር ላይ እና እዛ ላይ በቃ ማስቀደም ያለበት። ህይወትም እኮ ፕራዮሪቲ መስጠት እንትናት አይደል? አሁን ሁሌም አሁን በተለይኛ እንደ ታዳጊ ሀገር በጣም ኋላ ቀር ነው በብዙ መንገድ ስታዩ እና ቢፒአር ላይ ያኔ ወቅት ገና ቢፒአር ኢንትሮዲዩስ እንደተደረገ የሚነሳ የነበረው ነገር እኛ በጣም ወደኋላ ቀርተናል። ስለዚህ ከነሱ ቤስት ኤክስፒሪየንስ እንውሰድና አክሰለሬት አድርገን ቶሎ እዛ ላይ እንድረስ። ለምሳሌ አሁን የጃፓንን እንደመነሻ ይታይና ጃፓን ይህንን ነገር ለመቀየር ይህን ያህል ዓመት ፈጅቶባት፣ እኛ ግን በቢፒአር ቢዝነስ ፕሮሰስ ኢንጂነሪንግ ቤንችማርክ ብናደርገው ያንን ፉድ ስቴፑን በደንብ ተከተለ ምን ብለን ይሄ ትክክለኛ ለውጥ ያመጣላቸው ነገር ብቻ ይሄ ከነስተቶቻቸው ሳይሆን ምን ደግሞ የተከሰበሰው ነገር ሳይሆን እሱን ትተን ቤት የተረጋገጠው ስቴፕ ተሞክሮ የተረጋገጠው ነው ቤንችማርክ ይሉታል። እሱን ነገር ይዘን እንሂድ የሚል ነው ጽንሰ ሐሳቡ የነበረውና ዞሮ ዞሮ ቢፒአርን በወቅቱ ከሀገራችን ነባራዊ ሁኔታ ከሰዎቹ የስራ ባህል ጋር
ምናምን አንዳንዴ ዝም ብለው አሰቡትና ኦኬ ዲፒአር ይመስለኛል አለ አንዱ ይመስለኛል ሰዎቹን ሪሻፍል ማድረግ ነው ቦታ መቀየር ነው ምናምን አለ ምናምን ከዛ ሴትአፕ ማስተካከል ነው የቢሮ ሴትአፕ አንድ ወጥ ሆነ ሰዎች በረዘክተው የሚጠፉ የነበሩት እንዳይዘጋጉ ምናምን አጫጭር ይሄ ጣሪያ እንዳይኖር ትራንስፓረንት ነገሮች ግልጽ ትራንስፓረንት እንዲሆን ምናምን የተደረገ ከዛ የሆነ ቦታዎች ላይ በተለይ ኃላፊ የነበሩ የጽዳት ሰራተኛ ኃላፊ እንዲሆኑ ምናምን እንደዚህ አላል ቦታዎች መቀየር ምናምን ነው የተሰራው ከዛ በኋላ ደግሞ አይ ይሄ ነገር አልሆነም እኛማ ተባለና አይደለም ቢኤስሲ ደግሞ ቢኤስሲን ደግሞ ያዘው ተባለ ቢኤስሲ ያለ ቢኤስሲ ሀገር አታድግም ምናምን ከዛ ደግሞ አሁን ወደ ካይዘን ደግሞ በመሐልም አንድ ነበረ ወደ ካይዘን ተመጣ ያለ ካይዘን ምንና ዞሮ የሆነ አሁን በፓሬቶ ነው የሁሉ ነገር ይመጣ ነው ቤስት ኢፌክቲቭ የሆነች መንገድን መውሰድ እንደ ማህበረሰብ ለኛ ማህበረሰብ ይስማም ልፋትን መቀነስ በሚለው ነው መወሰድ ያለበት የተናገራችሁ ምሳሌዎች ልክ አይመስሉኝም እኔ ማለት ሐሳቡ ልክ ነው ልፋትን ቀንስ ማለት በጣም ብዙ ረጅም ሰዓት ከመልፋት ይልቅ ውጤት የሚያመጣ ነገሩ ላይ ጉልበትን ሙሉን ወደዛ አሳርፍ በሚለው እንስማማ እንጂ ለምሳሌ የሳምንትን አንድ ሳምንት ማንበብን አንተ ተማሪ ዋናው ዓላማው ማንበብ ከሆነ ማንበብ አለበት አንድ ሳምንት ማንበቡ የሚያመጣለት የግሬድ ለውጥ ወይም ደግሞ የሚያመጣለት ለውጥ አነስተኛ ከሆነ ያንን ሁሉ ጊዜ ሌላ ነገር እያነበበ ያሳልፈው ወይ ደግሞ ሌላ ነገር እየሰራ ያሳልፈው በሚለው እንስማማ እንጂ የተለየ ነገር የሚሰራው ነገር እስከሌለ ድረስ ለምሳሌ እችላለሁ ብለህ ሁለት ትምህርት ጀምረ ሁለቱንም አቬሬጅ የሆኑ ዲግሪዎችን አቺቭ አድርገው ወይ ደግሞ ትምህርቱን በቂ ባልሆነ ደረጃ አቺቭ የምታደርጋቸው ከሆነ ለእኔ ልክ አይደለም እሱ ነው ቅድምም የተነሳበት ትክክል እና መሆን የነበረበት ዋናው ሀሳቡ ጥሩ ውጤት ማምጣት የምትችልበት ወይ ደግሞ የተሻለ ውጤቱን ብዙ ኢፈርት ሳታወጣ ወይም ደግሞ የኢፈርት ብክነት ሳይኖር ታትረህ ረጅም ሰዓት ሰርተህበት የምታገኘው ውጤት አነስተኛ ከሆነ ከዛም በኋላ ያንን ጥረትህን ብትቀጥልበት የሚያመጣው ውጤት አነስተኛ ከሆነ ጥረትህን መጠን አሳጥረውና የሚያስፈልገው ከፍተኛ ውጤት ማግኘት የምትችልበት መንገድ እንጠቀም በሚለው እንስማማ እንጂ ምሳሌዎቹ እኔ እንደየሰው ይለያያል። ለምሳሌ 4 ማምጣት ግቡ የሆነ ሰው ግቡ ዓላማው 4 ለማምጣት ቢሄድ ልክ ነው 4 ማምጣቱን ሊያስወቅስ አይገባም። ደግሞ በጣም በቃ ያለውን ሙሉ ይፈት ተጠቅሞ ደግሞ 2.9 ወይ ደግሞ 2.5 ያመጣ ሰው መወቀስ የለበትም ማለት ያጠናን ዘዴው ወይ ደግሞ ዘዴውን ልትመክረው ትችላለህ እንጂ ኢፈርቱ ማምጣት የቻለው ማክሲመም መዛ ነው ማለት ያንን ማለት በፓሬቶ ፕሪንሲፕል መሰረት ከሄድክ ባይዘው 2.5 ያንን ያክል ሳትለፋ ማምጣት ትችላለህ። ስለዚህ ኢምፓክት ያመጣልህ የሚችልበት ቦታ ላይ አሳርፈው ማለት ነው እንጂ ውጤቱን ማክሲመም የሆነውን ውጤት ማምጣቱ አንድ ሰው የሚያስወቅሰው ነው ብዬ አላስብም። በእርግጥ ከመውቀስም አንጻር እኮ ያቀረው አይመስለኝም። ዛሚ አሁን እንዴት ነው እሱ ያለው የሚያደርጉት ነገር የላቸው 4 በማምጣትና 3.6 በማምጣት መካከል ኢንሲግኒፊካንት ነው ልዩነቱ እንትኑ ኢንፊንሱ። ስለዚህ በትንሽ በተወሰነ ኢፈርት 3.6 ማምጣት ከቻልኩኝ ያንን 80% ኢፈርት አድርጌ 4 መድፈን የምችልበትን 80% ኢፈርት ሌላ ነገር ላይ ሳይድ ነገር ላይ ማባሳል በዛ ትሬኒንጎች ምናምን በውስጥ 3.6 አምጥቼ ብዙ ትሬኒንጎች ያሉኝ ሰው በሆነ መርጣለሁ 4 አምጥቼ ምንም ሌላ ነገር ይሁን በዚህ አይነት ሐሳብ 4 ያመጡትን ሰዎች ግን አያስወቅስም ማለት እንዴ እነሱማ ነው መባል ያለው አሸዛር ለማየው መነሻው ላይ የሚያልኩት በቃ አሁን 4 ያመጡ ሰዎች በቃ 4 ማምጣት ፈልገው ነው ያመጡት። ለእነሱም አስፈላጊው ክሬዲት ሊሰጣቸው ይገባል። ዞሮ ጊዜያችንን በአግባቡና ደግሞ ፕሮፐር በሆነ ማነር እናሳልፈው ነው። ብዙ ጊዜ ትሬኒንግ ላይ የምታገኛቸው ምን ላይ ናቸው? ከኳሊቲ የተገናኘ አሁን ለምሳሌ አንድን ፕሮጀክት ኳሊቲ ለማስጠበቅ ችግሮችን የምታወጣበት አንዱ ዘዴ ይሄኛው ነው ማለት 80% የሚሆነውን የስራህን ውጤት ወይም ኢምፓክት ሊያመጣ የሚችሉት የትኞቹ ናቸው የሚለውን ኢምፖርታንት ታስኮች ናቸው። በቃ እነሱ ለመለያ አንዱ ዘዴ ነው ይሄ። ልክ እንደዛ ሌሎችም አሉ እና ለማወቅ መሞከሩ ቆንጆ ነው። እንደ አንድ ዘዴ ማሳየቱም ቆንጆ ነው። አሪፍ ነው። ፕሬዘንቴሽኑ ብዙ እንዳደረገ ያስታውቃል። ኢንተርናሊያዝ እንዳደረገው ያስታውቃል። አካል ለማድረግ መሞከር ቆንጆ መለስ ቀለስ ያን እናየዋለን። ስለጥራለም ማለት በተዘዋዋሪ ቲክቶክ ቪዲዮ እሺ
This man is about to expose the whole school system in under 1 minute and completely change your view of it. Here's a modern day phone. Here's a phone from 150 years ago. Big difference, right? Here's a car from today. Here's a car from 150 years ago. Big difference, right? Well, get this. Here's a classroom of today. And here's a class we used 150 years ago. And after showing comparisons of all the things that have changed over the past century, except for school, he is now about to reveal the hard truth. In literally more than a century, nothing has changed. You were made to train people to work in factories, which explains why you put students in straight rows, tell them sit still, raise your hand if you want to speak, give them a short break to eat, and for 8 hours a day tell them what to think, but make them compete to get an A, a letter which determines product quality. We don't need to make robot zombies. We need people who think creatively. While students may be 20% of our population, they are 100% of our future. በጣም ሀሳቡ ገዢ ሀሳብ ነው የሚያነሳው። እንደው እኔ የትምህርት ፖሊሲያችንንም መለስ ብለን እንድናይ የሚያደርግ ነው። እንግዲህ ኤክስፐሪመንታል እንዲሆን ነው አይደል የምንፈልገው። ልጆች የሚማሩትን ነገር በተግባር ያደረጉ እንዲማሩ አንድ፣ ሁለተኛው ደግሞ እንግዲህ ችግር ፈቺ አሁን ቀደምም ተጠቅሜዋለሁ። ችግር ፈቺ ሆነ ለሀገራችን ትልቅ ለውጥ ሊያመጣ የሚችልን ነገር መፍጠር የሚችሉ አይነት ልጆች አድርጎ መፍጠር ነው እንጂ የሚሻለው የሆነ ተነል የሆነ የተዘጋጀ ማለፊያ አለ በዚህና በዚህ ብቻ አለፉ የሚል አይነት ሲስተም ልጆችን ይገል እንደሆነ እንጂ አያስተካክልም፣ አያርቅም፣ ለለውጥም አያግዛቸውም ብዬ ነው የማስበውና ከዚህ አንፃር በጣም ትልቅ ለውጥ መሰራት አለበት። Who Stole the American Dream የሚል አንድ መጽሐፍ 90ዎቹ ላይ ምናምን ወደ 2000 መጀመሪያ አካባቢ እንደዚህ በጣም ሲሰራጭ የነበረ ብዙ ሰው ያነበበው እንደዚህ መጽሐፍ ነበርና እዛ ላይ 93% ሰው ለ7% አካባቢ ለሚሆኑ ሰዎች ነው ሰርቭ የሚያደርገው። ስለዚህ እነዚህ ሰዎች ደግሞ አጌንስት የዛ የትምህርት ሲስተም ተቃርነው የወጡ ናቸው። ተቃርነው 7% የወጡ ናቸውና የአሜሪካኖችን ህልም ማነጠቃቸው በሚል ርዕስ ከቺ ነው ታይትሉ ምናምን ዛሬ ስናነብ ስለ ኢምፕሎይመንታሊቲ ስለ ተቀጣሪነት አእምሮ ነው የሚያነሳው። እነዚህ ሰዎች 7%ን ሰርቭ ላይ ያደርጉ ነው የትምህርት ፖሊሲ የሚቀረጸው። አየው እነሱን ሰርቭ እንዲያደርግ የፋብሪካ ውጤቶች ኦሬዲ እሱም ሲያሳይ በአይጥ ምናምን ምሳሌ ያደረገው እንጂ ሰውም አገባቡ በቃ እንደዛ የሆነ ሲስተም ትማራለህ፣ እዛ ሲስተም ላይ ማስተር ታደርጋለህ፣ እዛና እዛ ብቻ ምን ታደርጋለህ፣ ህልመኞቹን ሰዎች ታኖራቸዋል፣ ህልማቸው እንዲኖር ትረዳለህና ከዛ ጋር ለይቻ ላይ አሁን ትምህርቶቻችን አሁንም ቢሆን መልሰን መላልሰን ብንቃኘው በጣም ጥሩ ነው። ሪሻፍል ቢደረግ የሚለወጡ ነገሮች እየታሹ ቢመጡ ጥሩ ነው። እንዳለመታደል ገሌ እንዲያደርጉሃል ምናምን የሚል ነው ትምህርት ፖሊሲያችን ላይ አሁን አይደል ያሉት የተማሩት ያው የታሪክ እንትኖች ቂሞች ምናምኖች እና በየቦታው ይነገራሉ። ለምሳሌ አማራ ክልል የሚሰጠውን ትምህርት ወስደ ደግሞ የሆነ ቦታ ብታስተምረው ችግር ውስጥ ገባ ትችላለህ። የትርክት እንትን ስላለ መዛባት ምናምን ስላለና ይሄ ያው እንደ ችግር ሊነሳ የሚችል ነው። ግን በዋናነት ተግባራዊ ነገሮችን ደግሞ ፕራክቲስ ማድረግ ላይ በጣም ይተኮር ነው። ትልቁ ነገር በቃ መገዛው ተግባራዊ ትምህርት በጣም ኢምፖርታንት ነው። ልጅ ያለ እንደውም ይሻል ነበር ይመስለኛል። አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ያለ የሆነ ነገር እንድንሰራ ይደረግ ነበር። የሆነ ነገር የሆነ ነገር መስራት እንደሚቻል ነው የሆነ ነገር እንድንላመድ ይደረጋል። ስድስተኛ ሰባተኛ ክፍል እየገባ ስመጣ ግን እየቀረ ይመጣል። አይገባ እኮ ያው ሲስተሙም ዲዛይን እየቀረ በቃ የሆነ ነገር ተጽፏል፣ ያንን ታነባለህ፣ ያንን ታስቀምጣለህ። ካዛነፍከው ኤክስ ነው የሆነ ክበብ ውስጥ መግባት አለብህ። እንደዛ አይነት ነገር ለማግኘት የሆነ ሌላ ሳይድ ያስፈልጋል እንጂ ዋናው ፎከስ እሱ አይደለም። እና ይሄ ከተፈጥሮ ጋር ከምናምን ጋር የምታደርገው ኢንተራክሽን እየቀነሰ ይመጣና ወረቀት ላይ የሆነ ይቀራል። ላቦራቶሪዎችም ብዙ አይደሉም። ያው እሱም አዲስ ነገር ልታመጣ ግሩ ይታወቃል። እሱም ቢሆን አዲስ ነገር ልታመጣ እኔ እንደውም ለምሳሌ እሱን ደግሞ ተተና አሁን ከፍ ካልን በኋላ ትምህርት መማር እፈልጋለሁ። የሆነ ትምህርት ስጨርስ የሆነ ትምህርት መማር እፈልጋለሁ። ስለዚህ ደግሞ ባቅና አንድ ዲስከሬጅ የሚያደርገኝ ነገር እንትና ያለውን ይሄ ስለዚህ ነገር ምንድነው ያለው
ያን ሸምድደህ መተህ ከበደ ከሆነ ከዚህ ቀደም በዛ ያንን ቲዮሪ ያመጣው የከበደን ቲዮሪ ከነነፍሱ አመጣ ቁጭ ማለት ነው ፈተናው። እና ለምንድን ነው ከበደ የሚባል ሰው ምን እንዳሰበ ለማወቅ ያን ያህል የሚጨነቅ? ለምንድን ነው ምንድን ነው የምታስበው ተብዬ ማለት ጠየቀው። ገባህ? 70 መልስ ይመለስ ተማሪ 70 ከሆነ ከዛ አስተማሪው ነገርየውን ለመመዘን ተማሪው ነገሩን ለማስቀመጥ የሄደበትን ርቀት የንባቡን ጥልቀት ምናምን አይቶ ለምንድን ሬት የማያደርገው? ከዚህ ቀደም ከ70 ዓመት በፊት ከ100 ዓመት በፊት ከ500 ዓመት በፊት የተባለ ነገር ከነነፍሱ አመጣ ለማስቀመጥ ለምንድን ነው የሚጨነቀው ተማሪው? ያ እንትን ይለኛል ማለት አሁን ሲምፕሊ ሳይኮሎጂ ፋሲሊቲ ያደርገኛል። ሎጂክ ምናምን ነገሮች እንትን ይሉኛል። የሰውን አስተሳሰብ የሰውን ታሪክም ምናምን ሁሉ ማለትና ግን የሆነ አይነት ሩም ያንተን ምልከታ ደግሞ የምታስቀምጥበት ሩም ሊኖር ይገባል አይደል? የሆነ ነፃነት። አሁን ጃኒ ግን እንደዛ አይደለም። ሲግመንድ ፍሮይድ ምናምን እየተባልክ ነው የምትባለው። አንተ ደግሞ እሱ ካለው ብቻ አድርገህ እንደ ሀገርህ ደግሞ እንድታመጣ ኢንካሬጅ የሚያደርግ ወይ ደግሞ አንድን ስኩል ኦፍ ቶት እስኪ ዲፋይን አድርገው በራስህ ምን ምን ዊክነሶች አሉት ካንተ ነባራዊ ሁኔታ አይደል? ዋዲው ነው ያሰጣጥ ዘዴ ነው እንጂ በጣም ጥሩ አስተማሪዎች አስተምሮናል። አሁን ሳሚ በሚለው መንገድ ትምህርቱን የሚሰጡ ሰዎች አሉ ማለት በዚሁ ሲስተም ውስጥ ራሱ ሆነው ለምሳሌ ስለ ትምህርት ኦኩፔሽናል ሳይኮሎጂ አሁን ስንማር ስለ ራሳችን የሙያ ፍላጎት ራሳችንን መርምረን በሱ ዙሪያ አሳይመንት ሰርተን ነበር። እኔ አሁን አስተዋጽኦ አዎ አይ እንደዚህማ አለ። በየባህሉ የሆነ ሌሎች የምናነሳቸው እኮ አሉ። ዘመኔ አሁን ትልቁ ነገር እኛ የምናወራው ስለ ሰው ነው። አዎ ስለ ሰውና ስለሆኑ ቁሳቁሶች ምናምን አንድ አይደለም። አሁን ገብሬም ፋሽኔት ይሄ ነገር በጣም ኢንተረስትድ ነኝ ምናምን ብሎ የሚያነሳው ነገር ስለ ሰው ስለሆነ የምታወራው ሌላውስ ምን ይላል? ከምን አንገል ነው የሚታየው? ያኔ እንደውም እንሰማ ነበር የኢትዮጵያ ሳይኮሎጂካል አሶሲዬሽን ሚል ለመመስረት ብዙ ጥረቶች ምናምን እየተደረጉ ነበር እና አንዳንድ ቲዎሪዎችን አዳፕት ለማድረግ ከሀገራችን አንጻር አዳፕት አድርጎ እነሱን አፕላይ ለማድረግ ሁሉ ሀሳቦች ነበር። አንዳንድ አስተማሪዎችና ሰብጀክት ማተርስ ያንን ያደርጋሉ። ግን በጠቅላላው እንደዚህ ኤክስፐሪመንታል በሆነ ሁኔታ የተቀረጸ ግን የትምህርት ይዘት አይደለም ያለን። እንደውም ወጣ ባለ ሁኔታ ቲያትሪካል አርት ላይ አንድን መጽሐፍ አንድን ድርሰት በደንብ በትነው ብልቱን አውጥተው እንዲያዩ ይደረጋል። ይሄ ምንድን ነው? ቀጣይ ደራሲ እንዲሆኑ፣ ቀጣይ ጸሐፊ ተውኔት እንዲሆኑ፣ ቀጣይ ዜማ ደራሲ እንዲሆኑ ምን ያደርግላችሁ? እድል ይሰጣል። እነ ሚውዚክ ሜዲ አይነት ምናምን መጽሐፍቶችን በደንብ ክሪቲክስ የሚሰጡ መጽሐፍቶች ላይ ጭፍጨፋ ነበር፣ ውይይት፣ ደራሲው እንዲህ ቢለው ኖሮ ምናምን። ስለዚህ በዚህ ንግግር ብዙ ደራሲዎች ምን እየሆኑ ኢንካሬጅ እየሆኑ እየተፈጠሩ ይመጣሉ። እና እንደዚህ አይነት ኤክስፐሪመንታል ነው መሆን ያለበት የትምህርት ይዘታችን የሚባለው እሱ ነው። ለምሳሌ እመጓን እንደዚህ የጻፈው ጸሐፊ አለማየሁ ዋሴ አንድ የእርሻ ቦታ ላይ እንዴ ልጃችን ተምሮልን መጣ ምናምን ብለውት እየተማረ ዩኒቨርሲቲ እዚህ የእርሻ ምርምር ምናምን ነው እንትን ያለው። ከዛ በቃ ችግር ሊፈታልን ምናምን መጣ ብለውት ቤተሰቡ ጋር በአጀብ ሄዶ ግን ጉልጎላውን ምኑን የሚሰራውን ስራ ምን አይነቱ ዘር ለምን ይሆናል ምናምን የሚለውን ያሳየው ማለት ገበሬው ዝቅ ብሎ ያለው ገበሬው ነው። ፕራክቲካል በህይወቱ የገጠመውን ነገር ሲያነሳ እሱ ዲግሪውን ይዞ ምን ብሎ ገና የሚማረው ግን በህይወት ጥበብ ከተፈጥሮ ጋር ባለው ግንኙነት ያወቀውን አንድ ገበሬ ነው። ሄዶ ለገበሬው እኮ የሆነ ነገር ሊፈታለት ነው እሱ የተማረው። ግን ዝቅ ብለህ ደግሞ ወርደህ ራሱ አዲስ ትምህርት ከዛ የምትማርበት ነው። ኤክስፐሪመንታል አለመሆኑ ጉዳት ተምረህ ስለ ገበሬና ስለ አፈር አፈሩን ሳይነካ መመረቅ መሆን የለበትም እንኳን Abet,